ጥያቄ ቁጥር 1 10ቱን ትእዛዛት የተቀበለው ሰው ማን ነው? ሀ ሙሴ፣ ለ ኢያሱ፣ ሐመርኋ አሮን። መልሱ ሙሴ። ሙሴ ትእዛዛቱን በሲና ተራራ ላይ ከእግዚአብሔር እንደተቀበለ እናያለን። ጥያቄ ቁጥር 2 የሙሴን ሕይወት አድን ሆና ያሳደገችው ማን ናት? ሀ የሙሴ እናት፣ ለ የፈርዖን ሚስት፣ ሐመርኋ የፈርዖን ልጅ። እሱ የፈርዖን ልጅ። የፈርዖን ልጅ ሙሴም በቅርጫት ሆኖ ወንዝ ላይ ተጥሎ አግኝታ አሳድገዋለች። ጥያቄ ቁጥር 3 ተክል ዛፍ በእሳት ያልተቃጠለበትን ተአምር ያየው ነቢይ ማን ነው? ሀ ኤልያስ፣ ለ ኤልሳዕ፣ ሐመርኋ ሙሴ። መልሱ ሙሴ። ሙሴ በእሳት ነበልባል ውስጥ የማይቃጠል ቁጥቋጦ እንደተመለከተ በዘጸአት ላይ ተቀምጧል። ጥያቄ ቁጥር 4 በጉድጓድ ውስጥ ከተጣለ በኋላ በግብፅ ባሪያ ሆኖ የተሸጠው ማን ነው? ሀ ቤንያሚን፣ ለ ዮሴፍ፣ ሐመርኋ ሩቤል። መልሱ ዮሴፍ። የዮሴፍ ወንድሞች በቅናት ተነስተው በባሪያነት እንደሸጡት በዘፍጥረት ላይ ተቀምጧል። ጥያቄ ቁጥር 5 የኖህ መርከብ ያረፈችበት ተራራ ስም ማን ነው? ሀ ሲና ተራራ፣ ለ ደብረ ዘይት ተራራ፣ ሐመርኋ አራራት ተራራ። መልሱ አራራት ተራራ። የጥፋት ውሃ ከደረቀ በኋላ መርከቡ በአራራት ተራራ ላይ እንዳረፈ በዘፍጥረት ላይ ተቀምጧል። ጥያቄ ቁጥር 6 እግዚአብሔር ለአብርሃም ቃል የገባለትን ልጅ የወለደችው ማን ናት? ሀ ርብቃ፣ ለ ሳራ፣ ሐመንኋ ራሔል። መልሱ ሳራ። ሳራ የይስሐቅ እናት ስትሆን ይስሐቅም የአብርሃም የቃል ኪዳን ልጅ ነው። ጥያቄ ቁጥር 7 የኢያሪኮን ግንብ ለመጣል 7 ጊዜ በቅጥር ዙሪያ የዞሩት እነማን ናቸው? ሀ ሌዋውያን፣ ለ ሰራዊት፣ ሐመርኋ ካህናት። መልሱ ካህናት። ካህናቱ ስንጴጦችን ይዘው በከተማዋ ዙሪያ በመዘዋወር የከተማይቱ ግንብ እንዲወድቅ ምክንያት ሆኑ ሲል ኢያሱ ላይ ያስረዳናል። ጥያቄ ቁጥር 8 የሉቃስ ወንጌል የተጻፈለት ሰው ማን ነው? ሀ ቲቶ፣ ለ ቴዎፍሎስ፣ ሐመርኋ ጢሞቴዎስ። መልሱ ቴዎፍሎስ። ሉቃስ ወንጌሉንና የሐዋርያት ሥራ መጽሐፉን ለቴዎፍሎስ እንደጻፈ በሉቃስ ላይ ተቀምጧል። ጥያቄ ቁጥር 9 ትልቁ የመጽሐፍ ቅዱስ ክፍል የትኛው ነው? ሀ መዝሙረ ዳዊት፣ ለ ኢሳይያስ፣ ሐመርኋ ዘፍጥረት። መልሱ መዝሙረ ዳዊት። መዝሙረ ዳዊት 150 ምዕራፎች ያሉት ትልቁ የመጽሐፍ ቅዱስ ክፍል ነው። ጥያቄ ቁጥር 10 ኢየሱስ ለጴጥሮስ የሰጠው ስም ማን ነው? ሀ አምድ፣ ለ ኬፋ፣ ሐመርኋ ሮክ። መልሱ ኬፋ። በግሪክ
አለት ማለት ሲሆን አንድም ጴጥሮስ ማለት የሃይማኖት መሰረት ማለት እንደሆነ በማቴዎስ ወንጌል ላይ ሰፍሮ እናያለን። ጥያቄ ቁጥር 11 ኢየሱስ ክርስቶስ ከትንሣኤው በኋላ በክብር ያረገው በስንተኛው ቀን ነው? ሀ በ3 ለ በ30 ሐመርኋ በ40 መልሱ በ40 በ40ኛው ቀን ጌታችን ሐዋርያቱን እስከ ቢታንያ ያወጣቸው፣ ይህም በደብረ ዘይት ተራራ አካባቢ ነው። እጆቹን አንስቶ ባረካቸው፣ እየባረካቸውም ሳለ ከእነሱ ተለየ፣ ወደ ሰማይም አረገ ይላል። ጥያቄ ቁጥር 12 በኢትዮጵያ ኦርቶዶክሱ የመጽሐፍ ቅዱስ መጽሐፍት ጠቅላላ ቁጥር ስንት ነው? ሀ 60 ለ 66 ሐመርኋ 81 መልሱ 81 በኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ውስጥ 81 መጽሐፍት አሉ። ጥያቄ ቁጥር 13 በብሉይ ኪዳን የመጨረሻው መጽሐፍ የትኛው ነው? ሀ ሚልክያስ ለ ዘካርያስ ሐመርኋ ኢሳይያስ መልሱ ሚልክያስ። ሚልክያስ የብሉይ ኪዳን የመጨረሻ መጽሐፍ ነው። ጥያቄ ቁጥር 14 እግዚአብሔር የሰውን ቋንቋ አንዱ ነው ሳለ እንዳይግባቡ የደባለቀበት ሀገር የት ነው? ሀ ባቢሎን ለ ኒኒዌ ሐመርኋ ኡር መልሱ ባቢሎን። እግዚአብሔር በዚያ ምድር ቋንቋ ሁሉ ደባልቋልና ሲል ዘፍጥረት 11 ላይ ያስረዳናል። ጥያቄ ቁጥር 15 ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ያለው ማን ነበር? ሀ ዮሐንስ ለ ጴጥሮስ ሐመርኋ ኢየሱስ መልሱ ኢየሱስ። ሕፃናት ወደ እኔ እንዲመጡ ፍቀዱላቸው፣ አትከልክሏቸውም፣ መንግሥተ ሰማይ እንደነዚህ ላሉት ናትና አላቸው ሲል ያስረዳናል። ጥያቄ ቁጥር 16 ኢየሱስ ተገልጦ ከሙሴና ከኤልያስ ጋር የተነጋገረበት ተራራ የትኛው? ሀ ደብረ ዘይት ለ ደብረ ታቦር ሐመርኋ ሲና ተራራ መልሱ ደብረ ታቦር። ከ6 ቀን በኋላ ኢየሱስ ጴጥሮስን ያዕቆብንና ዮሐንስን አስከትሎ ወደ አንድ ረጅም ተራራ ይዟቸው ወጣ። ኤልያስና ሙሴም ከኢየሱስ ጋር ሲነጋገሩ ታያቸው ሲል መጽሐፍ ቅዱስ ያስረዳናል። ጥያቄ ቁጥር 17 ሐዋርያው ጳውሎስ ወደ ክርስትና ከመመለሱ በፊት ስሙ ማን ይባል ነበር? ሀ ሲላስ ለ በርናባስ ሐመርኋ ሳውል መልሱ ሳውል። ሐዋርያው ቅዱስ ጳውሎስ በዕብራይስጥ ስሙ ሳውል ነው። ትርጉሙም ስጦታ ማለት ነው። ጥያቄ ቁጥር 18 መጀመሪያ ወንድሙን የገደለው ማን ነው? ሀ ሄሮድስ ለ ቃየል ሐመርኋ ሔዋን መልሱ ቃየል። ቃየል ወንድሙን አቤልን በመግደል በቅናት ምክንያት የመጀመሪያው ግድያ መፈጸሙን መጽሐፍ ቅዱስ ያስረዳናል። ጥያቄ ቁጥር 19 እግዚአብሔር ፍቅር ነው የሚለው ጥቅስ የት ይገኛል? ሀ አንደኛ ዮሐንስ ምዕራፍ 4 ከቁጥር 8 ለ ሮሜ ምዕራፍ 8 ከቁጥር 28 ሐመርኋ ዮሐንስ ምዕራፍ 3 ከቁጥር 16 መልሱ አንደኛ ዮሐንስ ምዕራፍ 4 ከቁጥር 8። ይህ ጥቅስ የእግዚአብሔርን ፍጹም ባህሪ ያብራራል። ጥያቄ ቁጥር 20 የባቢሎን ንጉሥ ማን ነበር? ሀ ዳሪዮስ ለ ቆሮስ ሐመርኋ ናቡከደነፆር መልሱ ናቡከደነፆር።
ናቡከደነፆር ኢየሩሳሌምን የወረረውና ዳንኤልን ወደ ግዛት የወሰደው የባቡልን ንጉሥ ነበር። ጥያቄ ቁጥር 20 ኢየሱስ የተወለደው በየትኛው ከተማ ነው? ሀ. ናዝሬት፣ ለ. ኢየሩሳሌም፣ ሐመርኋ ቤተልሔም። መልሱ ቤተልሔም። ኢየሱስ የተወለደው በቤተልሔም ሲሆን ይህም የትንቢት ፍጻሜ ነበር። ጥያቄ ቁጥር 22 በሐዲስ ኪዳን የመጨረሻው መጽሐፍ የትኛው ነው? ሀ. ራእይ፣ ለ. ይሁዳ፣ ሐመርኋ ጳውሎስ። መልሱ ራእይ። የዮሐንስ ራእይ የአዲስ ኪዳንና የመጽሐፍ ቅዱስ የመጨረሻው መጽሐፍ ነው። ጥያቄ ቁጥር 23 ወደ አራዊት ጉድጓድ የተጣለው ነቢይ ማን ነው? ሀ. ዳንኤል፣ ለ. ኢሳይያስ፣ ሐመርኋ ኤልያስ። መልሱ ዳንኤል። ዳንኤል ስለ እግዚአብሔር መጸለዩን ባለማቆሙ ወደ አንበሶች ጉድጓድ ተጥሎ ነበር። ጥያቄ ቁጥር 24 እንደ ክብር ንጉሥ እንደ ጌታ ኢየሱስ ክርስቶስ አቁማችሁ ሳይሆን ዘግዝቃችሁ ስቀሉኝ ብሎ የተሰዋው ቅዱስ ማን ነው? ሀ. ቶማስ፣ ለ. ጴጥሮስ፣ ሐመርኋ እንድርያስ። ጥያቄ ቁጥር 25 ኢየሱስን የከዳው ደቀ መዝሙር ማን ነው? ሀ. ጴጥሮስ፣ ለ. ይሁዳ፣ ሐመርኋ ቶማስ። መልሱ ይሁዳ። የአስቆሮቱ ይሁዳ ኢየሱስን በ30 ብር የሸጠው ሲሆን በኋላም ራሱን አጠፋ። ጥያቄ ቁጥር 26 ኢየሱስ ያደረገው የመጀመሪያው ተአምር የትኛው? ሀ. ውሃን ወደ ወይን መለወጥ፣ ለ. ድውያን መፈወስ፣ ሐመርኋ ሙታንን ማስነሳት። መልሱ ውሃን ወደ ወይን መለወጥ። በቃና ዘገሊላ የተደረገ ሲሆን የሰርግ ስነ ስርዓት ላይ ተከናውኗል። ጥያቄ ቁጥር 27 ስለ ትዕግስት የሚናገረው መጽሐፍ የትኛው ነው? ሀ. ኢዮብ፣ ለ. ምሳሌ፣ ሐመርኋ መዝሙረ ዳዊት። መልሱ ኢዮብ። የኢዮብ ታሪክ የጽናትና የትዕግስት ታሪክ ነው። ጥያቄ ቁጥር 28 ጎልያድን በወንጭፍና በጠጠር የገደለው የእስራኤል ንጉሥ ማን ነው? ሀ. ሳኦል፣ ለ. ዳዊት፣ ሐመርኋ ሰለሞን። መልሱ ዳዊት። ዳዊት ገና ወጣት እረኛ እያለ የፍልስጤማውያንን ጀግና ጎልያድን ሊገል ይችላል። ውድ የቃለ ሕይወት ቤተሰቦች አብራችሁ ስለነበራችሁ ምስጋናዬ ታላቅ ነው። እንዲስተካከል የምትሉት ነገር ቢኖር በኮሜንት እንድታሳውቁኝ በትህትና እጠይቃለሁ። ይህ ትምህርታዊ ቪዲዮ ለብዙ ሰዎች እንዲደርስ ሼር እና ላይክ ማድረግ እንዳትረሱ። በቀጣይ ዝግጅት እስከምንገናኝ ሰላም ቆዩኝ።